አሁን የምገኘው ወላይታ ሁምቦ የምትባል በጣም ደስ የምትል ለኑሮ ምቹ የሆነች በጣም የተረጋጋችና ጥሩ የሆነ መንፈስ ያለባት እጅግ በጣም ደስ የምትል ከተማ ነው ያለሁት። እንግዲህ በጣም አነስተኛ ከተማ ነች። በቃ መንፈሱ አየሩ እጅግ በጣም ደስ ነው የሚለው። እንግዲህ አሁን ለጊዜው የተከራየንበት ግቢ ውስጥ ነው ያለሁት። እጅግ በጣም ደስ የምትል ሀገር ነው። በዚሁ አጋጣሚ ጎራ ብላችሁ አይታችሁ እንድትሄዱ ነው። ወላይታ ሶዶ አለፍ እንዳላችሁ ሁምቦ ትባላለች። በጣም ወዳት ሀገር ናት። እና ያው ዛሬ ለአገልግሎት እንደመጣው እረፍት ነው። ትንሽ አገልግሎት በጣም ከባድ ስለሆነ እረፍት ያስፈልጋልና እንግዲህ እረፍት እያደረግን እንገኛለን ማለት ነው። ላሳያችሁ የፈለግኩት እንግዲህ አሁን እና የዛሬ ውሎዬን ለእናንተ አሳያችኋለሁ። አሁን ወደ 9 ሰዓት ምናምን ሆኗል። ያው የጧቱን አላሳያቸውም። እራቴን እስቲ ምን እንደምገዛ አሳያችኋለሁ። የከተማውን የኑሮ ዘይቤ ለእናንተ አሳያችኋለሁ ማለት ነው። እጅግ በጣም የማትገምቱትና የማታስቡት ነው የሚሆነው እርግጠኛ ነኝ። እና እኔ እዚህ ሀገር በጣም ከሚገርመኝ ነገር ገበያ የሚገበያዩት ማታ ነው። እንደነገርኳችሁ አሁን 9 ሰዓት እየሆነ ነው። ከ10 ሰዓት 11 12 ሰዓት ጀምሮ ነው ገበያቸው የሚገበያዩት። እና እኔም ደግሞ እራቴን እገዛለሁ። ምገዛውን እራቴን እንግዲህ እስቲ ያሳያችኋለሁ። መጀመሪያ ግን የምንሄደው ቤተክርስቲያን ነው። እግዚአብሔርን ሂደን ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያን አለ እዚህ ሄደን እንሳለማለን፣ ጸሎት እናደርጋለን እና ከዛ በኋላ ወደ ገበያ እስቲ ሄደን አየሩን እናያለን። አብራችሁን ሁኑ። እንግዲህ በመንገዴ ላይ ያገኘሁት አንድ ጓደኛዬ ነው። አሁን መንገድ ላይ ሲመጣ ነው ያገኘሁት። ሁሌ እዚህ ስመጣ የሚቀበለኝ በጣም የምወደው ጓደኛዬ ነው። እስቲ ስለ ሁምቦ በጣም ደስ የምትል ከተማ መሆኗን እኔ አውቃለሁ። እስቲ ለእነሱ ንገራቸው። እንግዲህ ዌልካም ብለናል። ሁምቦ እንኳን በደህና መጣ ብለናል። እቺ ደግሞ ሰፈራችን ያው ቴሌ ሰፈር ነው የምትባለው። እስኪ በትንሹ ሁምቦን እስኪ ላስቃኘው ልጁን። አሁን ደግሞ ወደ ገበያ ምናምን እንሄዳለን እያለን። አዎ ገበያ ግን እስቲ ቆይ ምን እንግዛ? እኔ ካሁኑ ሀሳብ አልመጣልኝም። ሁምቦ ላይ በብዛት ፍራፍሬ ነገር ነው ያለው እና ፍራፍሬዎችን ብንገዛ ምናምን ብዬ ነው። አዎ ፍራፍሬ እንገዛለን። እንግዲህ ፍራፍሬ ብሎ ተወስኗል። ውሳኔው ጸድቋል። እንደምትመለከቱት እንግዲህ አሁን ወደ ቤተክርስቲያን እየገባሁ ነው። ቤተክርስቲያኑ እጅግ በጣም ደስ የሚል ሁኔታ ላይ ነው ያለው። ከ2 ወር ምናምን በፊት ማለት አብይ ጾም ሊፈታ ወደ ትንሳኤ ሊገባ አካባቢ መጥቼ ነበረ። ምንም ባዶ ነው። ተአምር ነው ማሳያችሁ። እዚህ ጋር የእግዚአብሔር ድንቅ የሆነ ተአምር ነው። ቅዱስ ሚካኤል በራሱ ነው ስራውን የሚሰራው። ገበያ ከመሄዳችን በፊት ቤተክርስቲያን ሄደን እግዚአብሔርን ማመስገን ስላለብን አሁን እኔም እናንተም ወደ ቤተክርስቲያን ገብተን አብረን እግዚአብሔርን እናመሰግናለን። በስመ አብ በአጭር ጊዜ እዚህ ደርሷል። አንተ የቤተክርስቲያን በአጭር ጊዜ ውስጥ እዚህ ደርሷል። የቤተክርስቲያን በአጭር ጊዜ እዚህ መድረስ ማለት በጣም የሚገርም ነው። የትኛው ቤተክርስቲያን ውስጥ ነው? በጣም ትልቅ ህንጻ ነው። በጥቂት 2 ወር ራሱ ቢሆን ነው ከዛ ይበልጣል። እሱ በቃ 3 ወር ቢሆን ነው ከዛ ይበልጣል። ይሄ በመላእክቱ እንደሚሰራ ነው። እግዚአብሔር ስራ ድንቅ ነው። እንግዲህ ውድ ቤተሰቦቻችን አሁን ወደ ሁምቦ የምትባለው ገበያ እየገባን ያለነው። እንግዲህ በጣም ደስ ይላል ገበያው። በጣም ደስ የሚል ሀገር ነው። እስቲ እናየዋለን። አብራችሁን ሁኑ። የገበያውን ሁኔታ በደንብ አሳያችኋለሁ ማለት ነው። በስመ አብ። እስቲ አሁን ምንድነው መጠየቅ ያለብን ነገር? አሁን እንዴት ነሽ? ደህና ነሽ? ማንጎ መጥቷል። ይሄን ማንጎ አሳያችሁ። ቆንጆ ማንጎ ነው። ስንት ነው አሁን አንዱ? ቤተሰቦች ይሄ አንዱ 10 ብር ነው። እኔን እያሳየኝ አንዱ ይሄ 10 ብር ነው። ሀገራችን ላይ ስንት እንደሆነ ያው እናንተ ገምቱ። ይሄ እዚህ 10 ብር ነው። እኛ አዲስ አበባ በቃ ኧረ የእናንተ የበረከት ሀገር ነው። ይሄ 10 ብር በጣም ጥሩ ነው። አምስቱ ስንት ነው? 50 ብር ማለት ነው። ትንንሹ የሚገርም ነው። በጣም የሚያማ
እኛማ ባለፉ ደንበኛ ይኮንሽ እኛ እንቆያለን 1 ወር። አዎ 1 ወር እንቆይና አገልግለን እንሄዳለን። እና አሁን ከጾም በኋላ ይሄንን መመገብ ስላለብን በጥቂቱ ሙዝም አለ ደግሞ በስማ ይሄ በጣም ያምራል። አሪፍ ነው። ይሄ ምንድነው የሚባለው? ግሽጣ ነው። ቅድም ካንቺ ነው የወሰድነው። ይጣፍጣል። በቃ አሁን ቤተሰቦች ሁምቦ ጠበላ ስትመጡ ማን ነው ስምሽ? ከምህረት ልክ በፊት ለፊት መንገድ እንደገባችሁ እዚህ ጋር እሷን ታገኛላችሁ። ከሷ መግዛት ትችላላችሁ። በጣም ምርጥ ነው እና አበረታታት። ደስ የምትል አሪፍ ልጅ ናት። ሌላ ደግሞ እንመጣለን። እሺ በቃ እንመጣለን። እሺ እቺ 20 ብር ናት እኮ አስደነገጥሽኝ። 40 ብር ብለሽ እቺኛው 20 ብር ነው ያልሽው? በጣም አሪፍ ነው። አሁን የገበያውን ሁኔታ እየጠየቅን ነው። ተመልሰን ስንመጣ ደግሞ እንገዛሻለን። እሺ ስምሽ ማን ነው? ስምሽ እንዳይጠፋ። አሁን በዚህ ከገየርን አሁን ገበያውን አላውቅም ታውቂያለሽ? ይጠፋብኛል። አይ እኔ አሁን አንቺን ጠይቁሻ ካንቺ ነው በቃ እኔ መግዛት የምፈልገው። እነኚህ 3ቱ እና እዚህ ጋር 4ቱ ሲሆኑስ በጣም ምርጥ ነው። እቺኛ ጋር 67 ብር ናት። አዲስ አበባ አረ በጣም እናንተ ሀገር የበረከት ሀገር እመጣለሁ። እሺ ሁምቦ ያለንን ደስ በምትለው ሀገር ያለንን ጉብኝት ጨርሰናል። የገበያን ሁኔታ እንግዲህ እንዳሳየዋችሁ ነው። በጣም ነው ደስ የሚለው። ኑሮ ርካሽ ነው። ህዝቡ በጣም ደስ የሚል ህዝብ ነው። በጣም የተረጋጋ መንፈስ ያለበት ደስ የሚል አሪፍ ህዝብ ነው። ስንመጣ ራሱ በጣም በቃ በፍቅር ነው የሚቀበልንና በጣም ደስ የሚል ቆይታ አድርገናል። እኔ በነገራችን ያልገዛው ጠዋት ስለገዛው ነው ያለውን ነገር ሃይላይቱን ለእናንተ ላሳይ ብዬ ነው። ዋናው የገበያው እዚህ ሐሙስ ቀን ነውና ሐሙስ ቀን ደግሞ በደንብ አሳያችኋለሁ ማለት ነው። እስከዛ ድረስ ሰላሙን ወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱ።